ይኸውልሽ ልብስ ሲታጠብ እንደዚህ ምናምን አይደለም። ልክ እንደዚህ ሰብሰብ አድርገሽ ይዘሽ ይታያል። እንደዚህ ይዘሽ ደግሞ በግራ እጅሽ እንደ ልብሱላ የሚበረክት አይመስለኝም። በቀኝ እጅሽ ነው መሆን ያለበት። ይኸውልሽ እንደዚህ ሰብሰብ እሽት ሰብሰብ እሽት ሰብሰብ እሽት ሰብሰብ እሽት እንደዚህ። አዎ ዝም ብሎ እንደዚህ ምንድነው? ሰብሰብ ሰብሰብ እሽት ሰብሰብ እሽት። በዛውም የጡንቻ መዳበር አለ። የጡንቻሽን ላይ ምን ይሆናል? ያኔ ይወፍራል። ከዛ በኋላ እኔ እንደፈለግሽ እኔ ላይ ለመሰንዘርም ምቹ ነው የሚሆነው። አስተፍርላ እንደዚህ ሰብሰብ አድርገው ነው እንደዚህ። ለቀቅ ሰብሰብ ለቀቅ ሰብሰብ ያስለመድከኝ ነው። አሁን እንትን መልመድ አለብኝ ከስንት ጊዜ በኋላ ያጠብኩ ስለሆነ ልልመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? አሁን ነው ሰላም ናችሁ ወይ? አለን እኛ ደህና ነን አልሐምዱሊላህ። ይሄውላችሁ ልብስ አሰጣጠብ እያስለመደኝ ነው። እዛ ረስተሻል። ስለዚህ ሰብሰብ በተነነ ያልከኝ ሰብሰብ አድርገሽ በደንብ ይታሻል። ልብስ አታበላሽ፣ አለበለዚያ ልብስ አታበላሽ እያለኝ ትክክል አድርግና መጥቼ ያሳይሻለሁ። አስተጣጠብ እንዴት እንደምናሳምረው። ኧረ በእናትህ ድሮ ስንት ልብስ አጥቤያለሁ። አሁን ቆይ አንተ ሳላገባ ስንት ምን ያህል ልብስ አጥቤያለሁ። ቆይ አሁን አሳይሻለሁ። ያው ይሄንንም ሚታው ከፈለክ ሁለተኛ ስትመጣው ይሄው ልብስ ሲታጠብ እንደሱ ሳይሆን ይኸውልሽ አንዲ እንደዚህ ኮሌታዎችን ምናምን ነገር ትይዥና የሸሚዙን ኮሌታ እንደዚህ ተዘረጊውና በራሱ አካል እንደዚህ ትንሽ መታ ነው የሚደረገው እንደዚህ ማለት ነው። ከዛ አሁን መታው ነው እጆቹ አሉ አንድ ላይ ሁለቱንም ሰብሰብ ታደርጊና እንደዚህ ትፈታቸዋለሽ። ከዛ እንደዚህ ትንሽ መታ እያደረግሽ በተለምዶ ሸሚዝ 3 ቦታው ነው ብዙ ጊዜ ሊቆሽሽ የሚችለው። ከዛ ኮሌታ ሁለት እጆቹና ከስር ወደ ሱሪ ኪስ ማጥለቂያው አካባቢ ይቆሽሻሉ። እነሱን እንደዚህ ተዘረጊና በቀላሉ እንደዚህ አጣቢም ገሳላም ምናምን የምትሉት ነገር ምንም አያስፈልግም። ጠንካራ እጅ ብቻ ነው ያስፈልግ የሚችለው። ይሄ እጅ አሁን ምን እንደዚህ ብታሸው ራሱ አይለቅም። አሁን እንዴት እንደሚሆን ምናልባት አንዳንዴ ቀለል ያሉ ካልሲዎችን ምናምን ታጥቢያለሽ። ኖርማል ነው እሱ። እንደዚህ በቃ ከዚህ በኋላ ልብሶች ራስ ታጥባለህ። ለምን ታደክመኛለህ? ይኸውልሽ ልጨምቂ ስትይ ደግሞ እንደዚህ መታ ታደርጊና ወደ ደቡብ ነው መጭመቅ አለብሽ። የደቡብ ልጅ አይደለሽ? ወደ ደቡብ እንደዚህ እኔ ወደዚህ ነው የምጨምቀው። ከዛ ወደ ሌላኛው እንትን ታስገቢያለሽ። አሁን ምንድነው መሰለሽ ሌላ ልብስ ከማስገባትሽ በፊት ይሄን ልብስ ከለሩን ይቀይረዋል ወይ የሚለውን ነገር ታያለሽ። ገብቶሻል? አሁን ይሄ ቀይ ነው አይደለ? ምናልባት አሁን ቀጣይ ነጭ የሆነ ነገር ለማስገባት እንትን ካልሽ የዚህኛውን ውሃ መጥፋት ነው ያለው። ቅድም እኮ ነጭ አጥቤያለሁ ቀድሜ፣ ለዛ ነው። ብዙ ጊዜ እኛ ባሎቻችሁ በጣም ቢዚ ስለምንሆን ኪሳችን ላይ የሆነ ብርም ይኖራል። ቀድመሽ ማየት ለቅማ አውጥታው ደግሞ ማየት ይላል እንዴ? 5 ሳንቲም እንኳን አላስቀረም። እንደዚህ ኩሊታው እንደዚህ መክፈት ምንድነው እንዴ? እዛም ምንድነው የምታጥቡት? እና በእጃችን እናጥባለን እንዴ? እዛ የመዳምን ገላ ነው እንዴ የምታጥቡት? ልብስ ታጥቡ ሶፍት ምናምን ካለ ካይሄን ነው ወንበር ልስጥክ ወላ አጭር ልስጥክ? አጭር ላንተ በቃ። አረ በጣም እንትናል። ቆይ ትንሽ ይሄ ቅጣት ነው የሚመስለው። ቆይ ይሄን
ድሮ ጋይሶች እንደዚህ ሳሙና ገዝታችሁ ምናምን ነገር በጅማት ክር እንደዚህ ምናምን እየቆረጣችሁ ወይም የተቆረጠ ሱቅ አልገዛችሁም? እኔ ገጥሞኛል። ያው እድሜክ ትልቅ ነው እንዳትሉኝ ትላንትም ነበር አሁንም ይኖራል እኮ በጅማት ክር እየቆረጠ ምናምን ለእድሜ ትልቅነት ነው እንዴ? ቅርብ ጊዜ እንደዛ ነበረ። እኔ ከመሄዴ በፊት ራሱ እንደዛ እየተቆረጠ ነበር የሚሸጠው። አሁን ቀርቷል። የለም ኧረ የለም። እንደዚህ እኮ ይሄ ሳሙና ስንት ነው አሁን? ይሄ ሳሙና ኦልሬዲ ያው 100 ብር 100 ብር 100 ብር እቺ ሳሙና ማለት ነው። 100 ብር ምንም ማለት አይደለም። ግን በነገራችን ላይ የሚያስለቅቀው የሚያጥበው 100 ልብስ ነው። ይሄ 100 ብር ብቻ ስለሆነ አትፍሩት። 100 ልብስ ነው ያጥባል ይሄ ሳሙና። አላህ 100 ልብስ ያጥባል። አዎ አረፋ አለው ብዙ ነገር ደስ የሚል ቃና እንትናም አለው ሽታም አለው። ደግሞ አሪፍ ነው። ግን እኔ እየደነገጥኩ ብዙ ጊዜ በነገራችን ላይ ልብስሽ እኔ ሳጥ ልብሶች ይሸማቅቃሉ። ጫን እላቸዋለሁ መሰለኝ። አየሽ አይደለ? ቅድም ነገርኩሽ የሆነ ከለር አለው። አሁን ተቀየረ። አሁን ይሄን ምንድነው መጥፋት ነው ያለብን? አሁን እኔ ያንን ላለቀልጥ ወይስ ድጋሚ ትመታዋለህ? እዚህ አምጥታል። እዛቻችን መታተና ቀጣይ ሁለቱም ውሃ ስለማይጠቅመን ይሄኛው ቀይ ስለሚበክለው ሁለቱንም ውሃ እንደፋለን ማለት ነው። በነገራችን ላይ ድሮም እንደዚህ ነው። በቃ ድሮም ልብስ ሳጥብ ምናምን አይመቸውም። ያኔ ሰውነቴ እንደዚህ ከፊት ነው የሚባለው። በነገራችን ላይ ልብስ ስታጥ አብራት መሆን ፈልጋለሁ። ብዙ ጊዜ ራሴ ማጠብ ፈልጋለሁ፣ እወዳለሁ። በተለይ እሑድ ጠዋቱ አብረን ነበር የምናጥበው። እሑድ በፊት ማለት ነው ከመሄዴ በፊት እሑድ አብረን ነበር ልብስ የምናጥበው። ይሄን ልጥፋ ዲሽ ቆይ ይሄን አለቀቀች እንቺ እዚህ ላይ ገልብጠው እሱ ከነ ምናምን ከዛ አሁን ጨምርልሽ። ቆይ ከዛ በስመ እዚህ እዚህ ጫፍ ላይ ላርገው ምሳሌም በነገራችን ላይ በዚህ ሰዓት የማዳም ቤቶች ሳምቡሳ የተለያየ ነገር እንትን ላይ ናችሁ፣ ቢዚ ናችሁ። እኛ ሀገር ያው እንግዲህ በዚህ ሰዓት ብዙ ጊዜ ያደርግልን ስላለ ነው እንጂ ባይኖረኛም ተፍተፍ እንላለን። የሚያደርግልን ስላለ አይደል? ያው ራሷን መዳም አድርጋ እኔን እንትን እያለች ነው። እኔን እያሰራች ነው። የመዳም አምቡላንስ በሉኝ በቃ እኔ ነኝ ወይም የሳሊያ አምቡላንስ። አሁን በዚህ የሳሊያ አምቡላንስ ነኝ በቃ። አሁን ልብስ ስላጠበ ነው እንደዛ ያለው። ማለት ነው ተሳልችልበታል። አሁን ባልተዋጠልክም መሰለኝ አይ እኔ እኮ አትችይም እኮ አይደለም ትችያለሽ። ምንም የማትችይው ነገር የለም። ግን በቃ በአጠቃላይ እኛ ባለትዳሮች እንተጋገዝ ነው። እንተጋገዝ ነው እንጂ ትችያለሽ። የማትችይው ነገር የለም። እንደዛ እያልክ አስናናኝ እንጂ የማትችይው ነገር የለም። እንዴ የሰውን ልጅ አትችልም አይባልም፣ ትችላለህ ነው ማለት ያለብን። ምክንያቱም አትችልም የተባለ ሰው ሁሉ አይችልም የሚል መንፈስ ነው ውስጡ ላይ እንትን የሚለው። ትችላለህ ነው ወይም እኛም እንችላለን ነው ማለት ያለብን። ምንድነው እዛ ልብስ የሚያጥበው እንትን ማሽን ገሳላ ነው የምትሉት? ቀሳላ። እሺ የኔና የቀሳላ ልዩነትን በደንብ እስኪ ያያችሁ። ያው ቀሳላው ግራና ቀኝ ነው እንደዚህ እያማሰለ እንትን የሚለው የሚያጥበው። ስለዚህ ይሄ ደግሞ በእጄ ስለሆነ ልዩነቱ ነው። ጋይሶች ከሚገርማችሁ እንትን ያው እቺን ቲሸርት ስጦታ አምጥታለኝ። እሺ
በጣም መወዳት ቲሸርት ነው። ከለሩንም እወደዋለሁ። አምጥታለኝ ያው ተመችቶኝ ለበስኩ። ያው ሁለት ቀን ምናምን ነገር አቋሸሽኳት እያጠብኳት ነው። ይለቃል ግን ከለሩ እየለቀቀ ነው። እቺን ምናምን ሲል እቺን ብቻ እኮ አይደለም ሌላውም እቺን ብቻ ነው ግድ የለም ሌላውም አለ እኮ ይቀጥላል። እና ስጦታ ደስ ይላል። በአጠቃላይ ያው ተሰጣጡ ነው ተሰጣጡ ነው። ስጦታ ግድ ነው። ስጦታ አቤት ስትገባ ወንድሜ ቤት ስትገባ ጽጌረዳ አበባ እንኳን ማለት ነው የተፈጥሮ ጽጌረዳ አበባ ካገኘ ቀንጥሳ ይዘህላት ግባ። አንቺም በዛው ልክ ቤት ሲገባ ሻማ ሎክሰሽ ጠብቂ። ደስ ይላል። አይ እኔ ይለቃል እኮ አይደለም መጠራጠር አለብን ነው። ልብሶች ከለራቸው ሲቀያየር ምንድነው ቀለማቸው የሚለቅ ልብሶች ይኖራሉና እዛም እኮ ልክ እንደዛው ነው። ለገሳላ ላይ በተለይ አንድ ላይ ስንዘበዝፋቸው አደጋ አለው። አደጋ እዛም ልክ እንደዛ በዛው ልክ ነው። ነጩ ከነጩ ቀዩ ከቀዩ ሙለወሉ ከሙለወሉ አድርገን ኧረ ስድብ ሙለው ምንድነው? ኧረ ሙለወል አይ ሙለወል እንደው አረብኛውን ጨርሰህ በልተህ ምንድነው መለወን ያልኩኝ ምንድነው? ስድብ ነው ወይ አልገባኝም። እሺ ይሄን አሁን በዛችኛው ውሃ አስገብተሽ በቃ ይበቃ። አላቆሽሽኩትም እኔ አላቆሽሽም እኮ እኔ አላቆሽሽም እኮ አውቃለሁ። ይኸውልህ ቅድም ምን ብያችሁ ነበር? ኪስ መታየት አለበት። ቢያንስ አሁን የሚያወጣው ብር አይደለም ሶፍቱ ነው። ብርም ሊሆን ይችላል ነው። ብርም ቢኖረው ታጥቢዋለሽ ነው። አጥብሽው ነበር ነው አላጥቆ የባሎቻችሁን የልብስ እንትን ቼክ ማድረግ አለባችሁ። አሁን እንደዚህ ሶፍት ኖሮበት አሁን በቃ ሰላ ብታጥበው ልብሱን በሙሉ ነው የሚያበላሸው። አይሽ ቼክ ማድረጌ ምርጥ ነው ማለት ነው። ኧረ አዎ ይሄ እንኳን ምናልባት በእጅ ስለሚታጠብ ላይወጣ ይችላል፣ ግን እንትን ላይ ሲሆን በጣም ነው የሚወጣው። የገሳላ ላይ ሲሆን በቃ የገሳላውን ልብስ በሙሉ ያበላሻል ማለት ይችላል። በቃ የሆነ ብናኝ ነገር አድርጎ ድጋሚ እንድታጠብ። አሁን በዚህኛው ጂንስ ሱሪ ባጠብንበት ውሃ ምንም ነገር እንትን ባንልበት ጥሩ ነው። ሞር ደግሞ ጂንስ ሱሪዎች አብዛኞቻቸው ትንሽ ቀለማቸው የመልቀቅ ባህሪ ስላለው ይበክሉብናልና አሁን እያስተማርካቸው ባለው ነው ጥንቃቄ እናድርግ። እንዳያጥረገርጉ ጭራሽ ሊያስተምረን ነው እንደኛ እንት ነገር ምናምን ብላ እንዳያጥረገርጉ። አይ የመዳም ቅመሞችን ምናምን አይደለም ብዙ እንደኔ የሆኑ ትንሽ ልብስ አጠባ ላይ እንትን ያልሆኑ ሰው ወንዶች ነው። ጎበዝ ነህ አንተ ወላሂ በቁም ነገር በጣም ጎበዝ ነው። ልብስ ላይ ብቻ ሳይሆን ሁሉም ነገር ላይ በጣም ጎበዝ ነው። በጣም ነው የሚሰራው ስራ ራሱ በቃ ማለት ነው ያወሉ እና የጂንስ ሱሪ ደግሞ አስተጣጠብ አሳይሻለሁ። ጂንስ ሱሪ እርስ በርሱ እንደዚህ አይፈተግም። እንደሌላው ልብስ እንደዚህ ነው ወላሂ ማለት ላይ እንዲያረ በእጅሽ እንደዚህ እያደረግሽ እንጂ ጂንስ ሱሪ እንደዚህ አይደረግም። ወልሽ እንደዚህ እያደረግሽ የምሬን ነው ወላሂ እና ይለቃል እንደዚህ እሺ በራሱ አንደኛ ቀለም የመልቀቅ እንትኑ አይኖርም። አራታው እንደዚህ አይነት እሺ በብሩሽ የበለጠ ነው እኮ የሚያስለቅቀው። ይሄው እንደዚህ አሁን በነገራችን ላይ እንደዚህ የምታደርጊው ልብሱ በጣም ያልቆሸሸ ከሆነ አሁን ይኸውልሽ ምን ያክል ተጽዕኖ ማለት ነው እንደዚህ ሲደረግ። አሁን በዚህ እንደዚህ ባደረግሽው ቁጥር ምንድነው ጨመቅ እያደረግሽ ቀለሙን እያስለቀቅሽ ነው የሚሄደው። አሞችለት ምን ነክቶኝ ነበር ልበል? ጋዝ ጂንስ ሱሪን ደግሞ እንደዚህ ጫፋቸውን እንትን ልትመቺው ግን ከቻልን ጂንስ ሱሪዎችን ብዙ ባናቆሽሽ የተመረጠ ነው።
ጫፎቻቸው እንጂ እንደ ልብስ እንደዚህ ማሽን ምናምን አይነፋም። ለቀለሙ ተብሎ ነው እንጂ ይጨማድዳል ምናምን ተብሎ አይደለም። እና በቃ አሁን ትንሽ በብሩሽ ትንሽ እሺ፣ አምጪ ብሩሽ የት አለ? የቱ ጋር ነበር ያስቀመጥኩት? አንተ ይዘኸው ባይዤ ነበር። ያው ነው እዛ ጀሪካኑ ላይ ትናንት እዛ መኪና ውስጥ እንትን የሆነ ነገር ነክቶኛል ማለት ነው። አዎ ይሆናል። ይለቃል አይለቃም? ይለቃል። በዛኛው እኮ ግሩ ነው። እሱ ብዙ ጊዜ የሚቆሸው እንደዚህ እጅሽን ወደ ኪስ ስታስገቢ ምናምን እዚህ አካባቢ ያሉት ናቸው የሚቆሸው። እንግዲህ እኔ እንደ አዲስ እየተማርኩ ነው። ግን በፊት ሳልሄድ በፊት እኔ አይደል ጂንሶቹን ማጥበ ነበር ያኔ አብረን እናጥብ ነበር። ያው ማለት በየጊዜው እኮ የተለያዩ እንትኖችን እኮ ኮርስ ነው የምትወስጂው በእድሜሽ እንትን በቃ ያው ኮርስ በቃ በየጊዜው ለምሳሌ ዛሬ ቀን የሆነ ቦታ ትጃለሽ አይደል? አንቺ ያላወቅሽውን ነገር አውቀሽ ትመጫለሽ እንጂ በፊት እንደዚህ ጭምድድ አድርገን ነበር የምናጥበው። ኧረ በፊት እንደዚህ እየረገጥኩኝ ነበር ማለት ነው፣ በእግሬ እየረገጥኩኝ። በቃ ምንም ምሰራ እየመሰላችሁ አይደለም። አሁን በቃ ጋጫጫውኝ ስለመጣው ይሁን አላውቅም፣ ምንም ነገር ስሰራ ምሰራው አይመስላችሁም። የሆነ እስከ ጥግ ማድረስ የሆነ የሚበላሽ ነው የሚመስላችሁ። ሁሉም እኮ ነው፣ እሱ ብቻ አይደለም። ሁሉም የሆነ በቃ ምንም አይነት ስራ የምችል እየመሰላችሁ አይደለም። ለምንድን ነው ግን እንጃ እሱን ቢያንስ ምናልባት ያው እዛ አልፈርድባችሁም። ከዚህ ስትመጡ ኡድር መስጠት መቻል አለብን እኛ ማለት ነው። ምክንያቱም እዛ እያንዳንዱ ነገር በቴክኖሎጂ ነው። ያ ራሱ ትንሽ ተጽዕኖ አለው። ድሮ ይሄ ራሱ እንኳን ነበረ ወንዝ ወስተን ምናምን ነበር የምናጥበው። አሁን አልሐምዱሊላህ አሁን ነገር ሁሉ ቤት ነው። ውሃ አለ፣ ቧንቧ አለ። ውሃ እንደፈለጋችሁ በተለይ ወደዚህ ውሃ ማሻአላ ነው። ቧንቧ አለ፣ በየቤቱ ነው የሚያጥበው። አሁን ሰው እንደ በፊት አይደለም። በነገራችን ላይ እነዚህ ድሮ ምን ያለው አሉ ቤት ውስጥ የምናጥበው ግን በጣም ልብስ ካለ ወንዝ ነው የምንሄደው። ማለት ውሃ አልነበረም፣ ቧንቧ ውሃ አልገባም። እቃዎቹ ማጠቢያዎቹ እነዚህ እንትኖች ቢኖሩ የውሃ እጥረት ነበረ። ዝናብ ከዘነበ ምናልባት እንትን የወረደው ቆርቆሮ ላይ እሱን ይዘን ያው ካለ እዚህ ላይ እናጥባለን። ከሌለ ግን ተሸክመን በጀርባችን ወደ ወንዝ አጥቦ ይመጣል። ታሸት ከታልከም ገራ ይበልብሽ ልባስን ሳጥቼ ነካቴራኝ ወቅት ችግር አለ። ወንድ ልጅ አይጠቡ ይላል እንዴ? አይጠብ ይላል። ይኸው ማዘር ቁጭ ብለሽ እሱን እያሳጠብሽ እያለች እየተሳደበች እየተራገመች ለምን ቦታ ያላልሆን ጊዜ ችግር አለ። ጊዜ አነሳብኝ ብሩሽ አልከሽ ቢያንስ ይላል አይደለም። ያው አጠገቡ ታደቃል ያ ቢት ነው አጌ ፈረኛ አመጣ ቢያን ቀርጹዋ እናንተስ ናላብዱዋ
لكن انا بالكوها لكن انا اي هوشتم بدرقانس لكن دي قد ناي قد ناي دي አጨምቀውም ይኸውልህ ገባሽ ይዋለ አልጨመቀውም ከዚህም ከዚህ ወላሂ እና መች ይለቃል ትንሽ ጨመቅ አድርገው አየኸው ሳሙና ይዞ ይወርዳ ውሃ እመጣልሃለሁ አለብኝ ምንም ጨመቀላ አልከው ትንሽ ወላሂ ውሃ የሌለ አለ ለምጣ አንጃ ምን እንትን ይሆናል ብለሽ ነው? አይ በደንብ ታለቀቀል ብዬ ነው ጨመቀ ስላላረከው كمالي فجبة لي سبتها كمالي بقى